በቃ እንዳያሳስባችሁ የፈተናውን ጉዳይ በእኔ ጣሉት። እንደዚህ ከምትባባሉ ብታጠኑ ይሻላችሁ። አናጠናም። አረ ፍሬንድን ሽፉት እያየዋት ነቃለች እኮ። ምንም የተቀየረ ነገር የለም። አሁንም እብድ ነው። በጣም አላበዛችሁትም? እብድስ እናንተ ናችሁ። እሺ ማ እኛ ነን? ልጅ አለም ምን ነው ችግር አለ? አቢ ምንም ችግር የለም። አንቺ እኔ እኮ ምን አግኝቶ ነው እንደዚህ የሚፍነከነከው ያለው? ለካ ሳጅረው ሴት አግኝቶ ነው። ይኸውልሽ አሁን የሆነ ውሳኔ መወሰን አለብን፣ ካለበለዚያ አልቆልናል። እማዬ አሁን እዚህ ጋር ይብቃን እንዴ! በቃን። ከዚህ ቤታቸውን ለቀንላቸው እንውጣ። ምን ገለስ ገላሽን ለዚህ ሽማግሌ ካረከሽ በኋላ እንውጣ የምትይው ነው ወይ? ምንም ነገር ሳናገኝ ይሄን ሰውዬ በዋዛ አንፋታው። ሌላ ሐሳብ አምጪ፣ ሐሳብ አምጪ። ሐሳብ ካልጨመርሽ ሌላ ሐሳብ አምጪ። ምን አርጊ ነው የምትይኝ? እንደሱ ነው የሚባለው። ቁጭ በይ ቁጭ በይ። ሰሚኛለሽ? አሁን እኔ አድርግ የምልሽን ብቻ ነው የምታረጊው። ተግባባን ወይ? እሺ። ምንድነው? እንጃ ፈራሁት መሰለኝ። አረ ምንም ያስፈራ ካለምሳሌ እጂ ነው የምናገረው። እኔ ሲታ እንኳን እኮ እንዳንተ አልፈራው። እንጃ ምናልባት አፍሬ ይሆናል። ምንም ያስፈራ ግን ምን ነው ችግር አለ? አይ አቢ ሽማግሌ እንድትልክ ፈልጋለሁ። ላገባ ነው እንዴ? ልጅ አለም ይሄማ ትልቅ ደስታ ነው፣ ትልቅ ዓለም ነው። ለዚህ ወቅት ስላበቃኸኝ አመሰግናለሁ። ልጄ ጸጋ ልበስ፣ ዘርህ እንደ ምድር አሸዋ ይብዛ፣ እንደ ጣና ይስፋ፣ እንደ አባይ ተጋፋ። እውነት ልጄ የሰማሁትን እውነት ያድርገው። እውነት ነው አባቴ። አንተ ይህን በማየት ደስተኛ ነኝ። አባዬ ለምን እንደ ትልቅ ሰው ቁጭ ብለን አናወራም? አንተ ከነገ ጀምሮ ትምህርት ቤት መሄድ የለብህም። እሺ? ምን ማለት ነው? እኔ ከአንተ ምንም አይነት ገንዘብ አልፈልግም። ትምህርቴንም በፍጹም አላቆምም። አንተን እንደዚህ አይነት መልስ የምትመልስልኝ ለኔ? አንተ ውሻ! ይኸውልህ አንተን ካላመመ በዚህ ድገመኝ። እሺ? ለማንኛውም ከማንም ዱርዬ ጋር ስትላላስ ትውላለህ። የኔን ትዕዛዝ እንዴት ትቀበላለህ? አባዬ ከአቅሜ በላይ አትሁንብኝ፣ አትፈታተኝ። እሺ?